ሰላም ቤተሰቦች እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ደረጃው እባላለሁ። በሰላም እንኳን ወደ ዩቲዩብ ቻናሌ መጣችሁ ማለት እፈልጋለሁ። ይህ በነገራችን ላይ የመጀመሪያዬ ቪዲዮ ነው። ዩቲዩብ ቻናሌ የመጀመሪያ ቪዲዮ ነው። ከአሁን በፊት ምንም አይነት ነገር ቪዲዮ አልተለቀቀም። ምንም አይነት ነገር የለም። ስለዚህ የመጀመሪያ ቪዲዮ ነው። ይህ ማለት እናንተ እኔን ከአሁን በፊት በምንም አይነት ነገር ልታውቁኝ አትችሉም ማለት ነው። ስለዚህ አንዳንድ ነገሮችን ስለ እኔ ኢንትሮዲውስ አደርጋችኋለሁ እና ደግሞ ዋይ አይ ካም ሄር ለምንድነው እዚህ የመጣሁት የሚለውን ነገሮችን አንዳንድ ነገሮችን ኢንትሮዲውስ አድርጋችኋለሁ። ባይ ዘ ኤንድ ኦፍ ዘ ቪዲዮ ዊ ዊል ኖው አባውት ሚ ስለ እኔ በደንብ ታውቃላችሁ። እንዲሁም ደግሞ ለወደፊት ምን አይነት ነገሮችን እናደርጋለን የሚለው ሙሉ ኢንፎርሜሽን ይኖራችኋል። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁ መቆየታችሁን እንዳትረሱ። ስለዚህ ቀጥታ ወደ ኢንትሮዳክሽኑ እንግባ ማለት ነው። እንዳልኳችሁ ይሄ ቪዲዮ የመጀመሪያ ቪዲዮ ነው ተቻናሌ። ከአሁን በፊት ምንም አይነት የተለቀቀ ቪዲዮ የለም። ስሜ ደረጃው ባየ እባላለሁ። ጁኒየር ፉል ስታክ ዴቨሎፐር ነኝ። እንዲሁም ቴክኖሎጂ የሚያስደስተው ቴክኖሎጂ የሚወድ ልጅ ነኝ። እና ሌላው ምንድነው ዋይ ክሬት ዚስ ቻናል ነው። ምንድነው ይህን ቻናል ለምንድነው ክሬት ያደረኩት? ክሬት ቻናል ምክንያቱም I just wanted to share the journey that I passed ያለፉትን ጆርኒ ለእናንተ ሸር ማድረግ ስለምፈልግ፣ እንዲሁም ደግሞ ያወቁትን ማስተማር ስለምፈልግ፣ እንዲሁም ብዙ ሰዎች ወደ ቴክ ኢንዱስትሪ መቀላቀል ፈልገው ግን they don't know where to start የት መጀመር እንዳለባቸው አያውቁም። እንዲሁም የት መድረስ እንዳለባቸው አያውቁም። እነሱን ሊድ የሚያደርጋቸው ሰውም የለም። ስለዚህ እኔ ያን የመጣሁት ይህንን ፕሮብለም ሶልቭ ለማድረግ ከየት መጀመር አለባችሁ፣ ከየት ትጀምራላችሁ፣ እንዲሁም ደግሞ ስቴፕ ባይ ስቴፕ በምን አይነት ደረጃ ትሄዳላችሁ፣ ከመጨረሻ ላይ ደግሞ ምን አይነት ጎሎችን ምን አይነት አቺቭመንቶችን ታደርጋላችሁ የሚለውን ፍሮም ቬሪ ቤዚክስ ቱ አድቫንስድ ሌቭል ጆርናችንን እንቀጥላለን ማለት ነው። ስለዚህ ምንድነው በዚህ ቻናል አብረን የተለያዩ ፕሮጀክቶችን እንሰራለን። ፉል ስታክ ዴቨሎፕመንት ጆርኒ የሚባለውን ፍሮም ቬሪ ቤዚክስ እንጀምርና እስከ አድቫንስድ ሌቭል እንቀጥላለን ማለት ነው። ምንድነው በጣም ኖቲስ ያደረኩት ነገር ዩቲዩብ ቻናል ላይ ቪዲዮ ይለቀቃል ስለ ፉል ስታክ ዴቨሎፕመንት ወይ ዴቨሎፕመንት፣ ስለ ጃቫስክሪፕት ሊሆን ይችላል፣ ስለ ኤችቲኤምኤል ሲኤስኤስ ሊለቀቅ ይችላል። ግን እያንዳንዱ ብትንትን ያሉ ናቸው። አንደኛው ከአንዱ ይለቃል፣ አንደኛው ከአንዱ ይለቃል። ስለዚህ የሆነ ሰው ራሴን በራሴ ላስተምር ቢል ስትራክቸርድ የሆነ ፓዝ አያገኝም። ከየት መጀመር እንዳለበት አያውቅም። እንዲሁም ደግሞ መጨረሻው እርሳስ ምን ሊሆን እንደሚችል አያውቅም። ግን በዚህ ጆርኒ ታርጌት ምንድን ነው? ፍሮም ቬሪ ቤዚክስ እንጀምራለን። ከዚያ እስከ አድቫንስድ ሌቭል ሃው ፍሮንት ኤንድ ኤንድ ባክ ኤንድ አዝ ዌል አስ ዳታቤዝ ወርክስ ቱጌዘር የሚለውን እናያለን። እንዲሁም ዲፕሎይ እናደርጋለን። ሪል ወርልድ የሆኑ ፕሮጀክቶችን እንሰራለን። ብዙ ነገሮችን እንሰራለን በዚህ። ስለዚህ እናንተ ሰዎች ቴክ ኢንዱስትሪ መቀላቀል ፈልጋችሁ ከሆነ ይህ ቪዲዮ አክቹሊ እንዲሁም ቻናሉ ለእናንተ ነው ማለት ነው። ስለዚህ ከዛሬ ጀምሮ ምንም አይነት ኮንፊውዥን አይኖርም ማለት ነው። ከየት ነው የምጀምረው፣ ፓዚ ሮድማፕ ምን ይሁን፣ እንዴት ነው ሪል ወርልድ ፕሮጀክት የምንሰራው የሚል ነገር አያሳስባችሁም። ምክንያቱም እኔ ታውን በፊት ጨነቅበት የነበረውን ያለፉትን ኦልሬዲ አንድ ባንድ ስለማቀው ባይ ዲፎልት ደግሞ እያንዳንዱ ሰው ሲጀምር ያ ቻሌንጅ አለ ኦልሬዲ ስለ እኔ ያለፉበት ነገር ስላለ ፔኑን ስለማቀው ያንን ለእናንተ ሸር አድርጋችኋለሁ። የት እንጀምራለን፣ እንዲሁም ስቴፕ ባይ ስቴፕ እንሄዳለን፣ ምን አይነት ፕሮጀክት እንሰራለን የሚለውን አንድ ባንድ እናያለን ማለት ነው። እንግዲህ በዚህ ቻናል ስመጣ እያንዳንዱ ታርጌት አለው አይደለ? እኔ ይህን ቻናል በማዘጋጀቴ ምን ጥቅም አገኛለሁ፣ እናንተም ደግሞ ይህን ቻናል ጆይን አድርጋችሁ በመማራችሁ ምን አይነት ጥቅም ታገኛላችሁ የሚለውን ነገር አንድ ባንድ እናያለን ማለት ነው። እውነት ለመናገር የሆነ ኮንሰፕት አንደርስታንድ አድርገነዋል ብለን የምናስበውን ነገር ለሆነ ሰው ኤክስፕሌን ማድረግ ስንጀምር ኦልሬዲ አናውቀውም። ገብቷችኋል? አሁን የታርጌት ምንድን ነው? አንድ ነገር if you just wanted to master one skill you have to explain that thing is correctly አይደለ?
በግልጽ ያን ነገር ማስረዳት መናገር መቻል አለብን። ስለዚህ እንደዚያ ማድረግ ከቻል ነው አንድ ነገር ማስተር አድርገነዋል ማለት የምንችለው። ስለዚህ እኔ በዚህ ጉዳይ ነገሮችን በማስተማር ስኪሎችን ማስተር ማድረግ እፈልጋለሁ። እንዲሁም ደግሞ እናንተም ደግሞ እኔ ይህንን አድቫንቴጅ ሳገኝ እናንተ ደግሞ ዳይሬክትሊ ሪል ወርልድ የሆነ ፕሮጀክት እየሰራችሁ የተለያዩ ዲፈረንት ስኪሎችን ዲቨሎፕ ታደርጋላችሁ። መጨረሻ ላይ ደግሞ ዌብ ዲቨሎፐር ሊያስብላችሁ የሚችለውን ስኪል ታገኛላችሁ ማለት ነው። ምንድነው አንደኛ ነገሮችን ማስተር ማድረግ ያስችለኛል። ሁለተኛ ደግሞ how to explain complex things በጣም ውስብስብ የሆኑ ነገሮችን ለኦዲየንስ ሊሆን ይችላል ለሰዎች እንዴት በአይነት መንገድ መግለጽ እንዳለብን ጥቅም አገኛለሁ ማለት ነው። ሲቀጥል ደግሞ I will build discipline የሚባል ነገር ይኖራል። ከዚህ በኋላ ይህን ጆርኒ ጀመርኩ ማለት ኮንሲስተንትሊ ቪዲዮ መልቀቅ አለብኝ፣ ኮንሲስተንትሊ ፕሮጀክት መስራት አለብኝ። ይህን በማድረግበት ጊዜ የራስ ዲሲፕሊን ፕሪንሲፕል የሚባለውን ነገር አዳፕት አደርጋለሁ ማለት ነው። ስለዚህ እናንተ ኦልሬዲ እንዳልኳችሁ there will not be any confusion። ስለዚህ የት ልጀምር? አንዴ HTML ጀምሩ ትችላላችሁ፣ CSS ጀምራላችሁ፣ ጃቫስክሪፕት ማለት ጀምሩ ትችላላችሁ። ስለዚህ ቤዚክ እንጀምራለን እስከ አድቫንስ ስቴፕ ባይ ስቴፕ እንሄዳለን ማለት ነው። እሺ እንግዲህ ምንም ማረው ስለ ዌብ ዴቨሎፕመንት ነው ብያችኋለሁኝ። እንዲሁ ደግሞ ኤኒ ኮንፊውዥን ካለ የት ልጀምር ምናምን የምትሉት ካለ ለእናንተ መፍትሄ ይሆናል ብያችኋለሁ። ግን ሲጀመር ለምንድን ነው ዌብ ዴቨሎፕመንት የምንማረው? ዋይ ዩ ለርን ዌብ ዴቨሎፕመንት ሲጀመር ለምን ትምህርት እንማረዋለን? በጣም ብዙ ጠቀሜታዎች አሉት። ዌብ ዴቨሎፕመንት አንደኛ it helps you to build real products actually ትክክለኛ የሆነ ፕሮዳክት ሪል ወርልድ የሆነ ፕሮብለም ሶልቭ ሊያደርግ የሚችል ቢዝነስ ክሬት እንድታደርጉ ያስችላቸዋል። ሁለተኛው ደግሞ ምንድነው አሁን ያው ፍሪላንሲንግ ሲባል ሰማላችሁ አይደለ? ፍሪላንሰር ላይ ምናምን ሲሉ ወይ ደግሞ ፍሪላንሲንግ ሲሉ ሰማላችሁ። እነዚህን ፍሪላንሲንግ ስራዎችን ለመስራት ዌብ ዴቨሎፕመንት በጣም ታፕ ከሚባሉት ስኪሎች መካከል ዌብ ዴቨሎፕመንት ነው። እዚህ ጋር ቤታችሁ ቁጭ ብላችሁ ኦንላይን ፕላትፎርም ተጠቅማችሁ ለምሳሌ አፕወርክ ሊሆን ይችላል፣ ፋይበር ሊሆን ይችላል፣ ሌሎችን ተጠቅማችሁ ኢትዮጵያ ውስጥ ተቀምጣችሁ ከሌሎች ሀገሮች ጋር መስራት እንድትችል ያግዛችኋል ማለት ነው። ሲቀጥል የራሳችሁን ቢዝነስ ቢልድ ማድረግ ቻላችሁ ማለት ኢንተርናሽናል ክላይንቶች ጋር መስራት ቻላችሁ ማለት ምንድነው ፋይናንሻል ኢንዲፔንደንስ ትሆናላችሁ። ስለዚህ ፋይናንሻል ኢንዲፔንደንስ ታገኙበታላችሁ። ሲቀጥል ፊውቸር ፕሩፍ የወደፊት እርግጠኛ ዋስትና ያለው የገቢ ምንጫችሁ ሊሆን ይችላል ማለት ነው። ኦልሬዲ እንደምናውቀው ቴክኖሎጂ በጣም በፍጥነት እያደገ ነው። እንዲሁም ኢትዮጵያ ውስጥም አክቹሊ እያደገ ነው። አንዳንድ ነገሮች ወደ ፍሮም ማኑዋል ታስክ ወደ አውቶሜትድ ወደሆኑ ነገሮች እየተቀየሩ ነው። ግን ከሌሎች ሀገሮች ጋር ስናነጻጽር ኢትዮጵያ ከምንም እየተጠቀመች አይደለም። ኦልሞስት ኤቭሪቲንግ ኢዝ ማኑዋል። እያንዳንዱ ካምፓኒ ኤቭሪቲንግ ማኑዋል ነው ስራው። ስለዚህ እነዚያን ማኑዋል ስራዎች ወደ አውቶሜት የሚያደርግላቸው የራሳቸው የሆነ ዴቨሎፐር ያስፈልጋቸዋል። ፉል ስታክ ዴቨሎፐር ያስፈልጋል ማለት ነው። ስለዚህ እኛ ፉል ስታክ ዴቨሎፐሮች ወይ ዴቨሎፐሮች እነዚያን ማኑዋል የሆኑ ታስኮችን ወደ አውቶሜትድ እንዲሆኑ እናደርጋለን ማለት ነው። ኦኬ ስለዚህ እነዚህን ጥቅሞች ካሉት ኦልሬዲ ብትማሩ ለወደፊት ምንም አይነት ጉዳት የለውም ጥቅም እንጂ ማለት ነው። ምክንያቱም እኛ ከሌሎች ሀገሮች በተለይ ያላደጉ ሀገሮች ላይ ይሄን ስኪል መማር ማለት በጣም ብዙ አድቫንቴጅ አለው፣ ብዙ ጥቅም አለው። የራሳችሁን ቢዝነስ ክሬት እንድታደርጉ ያስችላችኋል። ምክንያቱም በጣም ብዙ ነገሮች አሉ፣ ገና ሶልቭ ያልተደረጉ ነገሮች አሉ። ስለዚህ ያን ስኪል ተጠቅመን ያን ፕሮብለም ሶልቭ ማድረግ ቻልን ማለት ኦልሬዲ የራሳችን ቢዝነስ ክሬት ማድረግ ቻልን ማለት ነው። ምክንያቱም ከኛ ኢትዮጵያ ላይ በጣም ብዙ ችግሮች አሉ፣ ሶልቭ ያልተደረጉ ብዙ ችግሮች አለ። ችግር አለ ማለት ነው። ባይ ዲፎልት የራስን ቢዝነስ ክሬት ማድረግ ትችላለህ ማለት ነው። ቢዝነስ ክሬት ማድረግ የምትችለው ችግር ሲኖርና ያን ችግር መፍታት ስትችል ማለት ነው። ስለዚህ ለማድረግ ብዙ እድል አለን፣ ብዙ አማራጭ አለን። ይህን በመማራችን ማለት ነው። ሲቀጥል እንግዲህ እንዳልኳችሁ ፍሮም ቬሪ ቤዚክስ ቱ አድቫንስድ ሌቭል ነው ጆርናችን የምንጀምረው ብያችኋለሁ። ማን ነው ይህን ትምህርት መማር ያለበት? ይህን ትምህርት መማር ያለበት ማን ነው የሚለውን እናያለን ማለት ነው። ይህን ትምህርት መማር ያለበት ምንድነው? ኤኒዋን
ኤኒዋን ሁ ኢዝ ኢንተረስትድ ኢን ቴክ ኢንዱስትሪ መማር ይችላል ማለት ነው። ማንኛውም ሰው ቴክ ኢንዱስትሪ ያስደስተኛል፣ ቴክ ኢንዱስትሪ ጆይን ማድረግ እፈልጋለሁ፣ እንዲሁም ደግሞ ፊልድ መቀየር እፈልጋለሁ የሚል ማንኛውም ሰው ይሄን ጆርኒ መጀመር ይችላል ማለት ነው። ዩኒቨርሲቲ ማለት ይህን ፕሮግራሚንግ መማር ማለት የዴቨሎፕመንት መማር ማለት እንደምታስቡት ከባድ ነገር አይደለም። አንዳንድ ሰዎች በጣም አክብደው ነው የሚነግሩን፣ ቀላል የሆነው ነገር ግን አክብደው ስለሚነግሩን በዚያ በነገሩን ብቻ ራሱ ከባድ ነው ብለን ስለምናስብ ጭራሹም ራሱ አንጀምረውም፣ ምንም ራሱ አንጀምረውም። ስለዚህ በዚያ ምክንያት አንዳንድ ሰው በቃ እኔ በዚህ ታዩ ላይ ይህን መጀመር የለብኝም፣ አንደኛ እድሜ ሊገድበኝ ይችላል ብሎ ያስባሉ፣ ሁለተኛ ደግሞ ባክግራውንድ ሊገድበኝ ይችላል ብሎ ስለሚያስቡ አንደኛ ይሄ ነገር ውሸት እንደሆነ ልነግራችሁ ይፈልጋል በዚሁ አጋጣሚ። እና ኤኒዋን እንደው ከአራተኛ ክፍል በላይ ጀምሮ እስከ ዩኒቨርሲቲ ሌቭል ያለ ድረስ ይህን ጆርኒ ቢጀምረው ጥሩ ነው ብዬ አስባለሁ። ምክንያቱም ምን መሰላችሁ፣ አራተኛ ክፍል ተማሪ ያለ፣ አምስተኛ ስድስተኛ ክፍል ሃይ ስኩል ኢቭን የዩኒቨርሲቲ ተማሪ ያለ ማለት የተወሰነ ጊዜ አለችው በቃ የሚያጠፋት ፓርት ማለት የሆነች ፓርት አለችው። ስለዚህ ያችን ፓርት ላይ ቀንሶ እዚህ ጋር ፕሮግራሚንግ ላይ ኢንቨስት ቢያደርጋት ያቺ 1 ሰዓት 2 ሰዓት በየቀን ተደማምራ ለአንድ ዓመት ያክል ኦር ለ6 ወር ከዚያም በላይ በምትሄድበት ጊዜ የሆነ ቫሊዩ አላት ተደማምራ ማለት ነው። ስለዚህ የሃይስኩል ተማሪ ብትሆኑ ከአራተኛ ክፍል ጀምራችሁ ከዩኒቨርሲቲ ያላችሁ መቼም 1 ሰዓት አታጥሙ። እንደ ቲክታክ ያየ ምን ያህል ጊዜ የምናጠፋው፣ ጠቃሚ ያልሆኑ ነገሮችን ዩቲዩብ ቪዲዮ ሊሆን ይችላል በማየት ፌስቡክ ላይ ምን ያህል ጊዜ የምናሳልፈው። ስለዚህ ከነዛ ጊዜያችን ቀንሰን በቀን 1 ሰዓት ሊሆን ይችላል 2 ሰዓት ኢንቨስት በማድረግ ይህን ጆርኒ መጀመር ትችላላችሁ ማለት ነው። ስለዚህ በምንም አይነት ነገር ሊገድባችሁ አይችልም። ብቻ ኢንተርኔት እና ኮምፒውተር ሊኖራችሁ ይገባል ማለት ነው። እንዲሁም የሃይስኩል ተማሪዎች ብቻ አይደላችሁም፣ የዩኒቨርሲቲ ተማሪዎች ብቻም አይደላችሁም። የሃይስኩል መምህርም የዩኒቨርሲቲ መምህርም ትሆኑ ትችላላችሁ። እናንተም ራሱ ኢንዱስትሪ መማር አለባችሁ። ጀስት ታስተምራላችሁ አይደለ? እሺ ከትምህርታችሁ ባሻገር የተወሰነ ጊዜ የላችሁም? ጊዜ ይኖራችኋል በእርግጠኝነት። እንደ ማታ 1 ሰዓት ሊሆን ይችላል የሆነ ጊዜ በቃ በእውነት ያለ መንገድ ላይ ምን ታጠፉታላችሁ? እስቲ ራሳችሁን ፈትሹት። በቀን ምን ያህል ጊዜ ያላገባ ታጠፋላችሁ? ከእነዚያ ጊዜ ግን 1 ሰዓት ወይም 2 ሰዓት ቀንሶ ቀጥታ ለዚህ ፕሮግራሚንግ ትምህርት ስኪል ኢንቨስት ማድረግ ትችላላችሁ ማለት ነው። እንዲሁም የዩኒቨርሲቲ መምህራን አይደለም ማንኛውም ሰው መማር የፈለገ ካለ መማር ይችላል። እንዲሁም ቤተሰቦች ሆን ትችላላችሁ፣ ወላጆች መማር ትችላላችሁ እናንተም ማለት ነው። ግዴታ ዩኒቨርሲቲ መምህራን ወይም ተማሪዎች አይደለም። if you just want to understand how technology works አንደርስታንድ ማድረግ ከፈለጋችሁ እናንተ መማር ትችላላችሁ። ሲቀጥል ደግሞ ወላጆች መማራችሁ ብዙ አድቫንቴጅ አለው። ምክንያቱም አንደኛ ልጆቻችሁን ጋይድ ማኔጅ ታደርጉ ያግዛችኋል አይደለ? ስለዚህ አንተ በዚህኛው መንገድ መሄድ አለብህ እንደዚህ ነገር የማለት አቅም ይኖራችኋል። ያን የሚሆነው ደግሞ ስትማሩን አታውቁ ነው። ግን ወላጅ ሆናችሁ እናንተ አልተማራችሁም ማለት እናንተ አላወቃችሁም ማለት ልጆቻቸው ወደ ዳይሬክሽን እንደሚሄዱ አታውቁትም ማለት ወደ ተሳተ መንገድ ሊሄዱ ይችላሉ። ስለዚህ ያን ነገር ለማዳን ወላጆችን ቢሆን መማር አለባችሁ ማለት ነው። እንዲሁም እንዳጠቃላይ ስናየው ከ10 ዓመት እስከ 50 ዓመት ያለ ሰው ማንኛውም ሰው ቢማር በዚህ ፊልድ ውስጥ ስኬታማ መሆን ይችላል። አይ ነው 50 ዓመት ሲባል በ50 ዓመት የተምሬ ምናምን ነገር ሊባል ይችላል። ምክንያቱም ፕሮግራሚንግ ለመማር ማለት ያን ታክል እንደሚታሰበው አመታትን አይፈጅም፣ ብዙ አመታትን አይፈጅም። አንድ ሰው ኮንሲስተንትሊ በቀን የተወሰነ ጊዜ ማጥፋት ከቻለ ከ6 ወር እስከ 1 ዓመት ባለው መጨረስ ይችላል ነው። አሁንም 1 ዓመት ብዙ ነው ልትወስዱ ትችላላችሁ። ሪሜምበር 1 ዓመት ከተማራችሁ በኋላ ስኬት የሚመጣ ከሆነ እኮ አይደለም 1 ዓመት ዩኒቨርሲቲ ትማራላችሁ፣ እንዲሁም ሃይስኩል እስከ 12ኛ ክፍል ትማራላችሁ፣ ኬጅ ምናምን ትማራላችሁ፣ ዩኒቨርሲቲ ትማራላችሁ። ያ ምን ትማሩት ምንድን ነው? ነገ ህይወታችንን እናስተካክላለን ብላችሁ አይደለ? ስለዚህ ይሄን 1 ዓመት ኢንቨስት ማድረግ ለእናንተ ሊከብዳችሁ አይገባም። ዛሬ 50 ዓመት ያልከው ነገ በ51 ዓመት ከ51 ዓመት ጀምረህ የተሻለ ህይወት ከኖርህ አይደለም 50 ዓመት በ60 ዓመት ተምረህ በ62ኛ ዓመት በኋላ ላይ አሪፍ ኑሮ መኖር የምትችል ህይወትህ መቀየር የምትችል ከሆነ ምን ችግር አለው? ለምን አትማር? 50 ዓመት ቀርቶ 60 ዓመት ቢሆንስ ለምን አትማረው? ኢቭን ከ50 ዓመት በኋላ ልጅሽን ጋይድ ማድረግ የምትችል ከሆነ ለምን አትማረው ትምህርቱ ማለት ነው። ስለዚህ እንደዚህ እንድታደርጉ ያስችላችኋል ማለት ነው። አሁን ሌላው ፍራቻ ምንድነው? ይህን ትምህርት ለመማር ፕሮግራሚንግን ለመማር ወይም ዌብ ዴቨሎፕመንት ለመማር የሆነ በቃ
ታለንትድ የሆነ ሰው ተሰጥኦ ያለው ሰው ብቻ መማር የሚችል መስሎ የሚያስብ ሰው አለ፣ አብዛኛው ሰው ማለት ነው። እኔ ለመማር እኮ ታለንት የለኝም፣ ይሄን ትምህርት የሚማሩት እኮ በጣም ማሰብ የሚችሉ በጣም አቅም ያላቸው በጣም ታለንትድ የሆኑ ምናምን ነገር ባክግራውንዳቸው አሪፍ የሆነ በቃ የሚባል ነገር አለ። እውነት ለመናገር ፕሮግራሚንግ ለመማር ዌብ ዴቨሎፕመንትን ለመማር ምንም አይነት ባክግራውንድ አይጠይቅም። ምንም አይነት ባክግራውንድ አይጠይቅም። እመኑኝ፣ ምንም አይነት ባክግራውንድ አይጠይቅም። የአራተኛ ክፍል ትሆን የአራተኛ ክፍል ተማሪ እና ዩኒቨርሲቲ ግራጁዌት ያደረገ ልጅ ሁለታቸው ቢማሩ እመኑኝ አራተኛ ክፍል ያለው ልጅ ሊበልጥ ይችላል። ምንም አይነት ባክግራውንድ የሚባል ነገር አይጠይቅም። ዜሮ ማስ የሚባል ነገር የለም። ፊዚክስ የሚባል ካልኩሌሽን ኤኒቲንግ ምንም አይነት ነገር የለውም። ብቻ ይሄን ትምህርት ለመማር ፍላጎተኛ የሆነ ኮንሰፕቶች አልገቡኝ ሲሉኝ ሰርች አድርጋለሁ፣ አንደርስታንድ አድርገዋለሁ የማለት ዲሲፕሊን ያለው ቀን በቀን ኮድ በማድረግ ጊዜውን የሚያሳልፍ ከሆነ ምንም አይነት ባክግራውንድ የሚባል ነገር አይጠይቅም። ማድረግ የሚችለው ነገር ማድረግ ይችላል። በቃ አለቀ። ስለዚህ ዌብ ዴቨሎፕመንት ለመማር ምንም አይነት ባክግራውንድ አይጠይቅም። ብቻ ፍላጎት ሲኖራችሁ ነው። ሌላ ምንም አይነት ነገር የሚጠይቀው የለም። ጀስት ይህን ጆርኒ መጀመር ትችላላችሁ ማለት ነው። እንግዲህ ይህን ካልኋችሁ ላይ ቀር አሁን ጆርናችን እንዴት በምን አይነት መንገድ ነው የሚሄደው ምን ይመስላል የሚለውን አንዳንድ ነገር ልንገራችሁ። እንግዲህ ዌብ ዴቨሎፕመንት ወይም ፉል ስታክ ዴቨሎፕመንት ሲባል ምንድነው? 4 ፓርቶችን የያዘ ነው አይደለ? ፍሮንቲንድ ፓርት አለ፣ ባክኢንድ፣ ዳታቤዝ እና ኤፒአይ። እነዚህን ፓርቶች የያዙ ነው። ስለዚህ እነዚህን ፓርቶች የያዙ ናቸው። ስለዚህ እነዚህን አንድ ባንድ መማር አለብን ማለት ነው። ስለዚህ ይህን ትምህርት ለመማር በጣም ብዙ ጊዜ ይወስዳል፣ ረጅም ጊዜ ይወስዳል። በጣም ብዙ ወራትን ኢቭን አመትን ሊደርስብን ይችላል ለመጨረስ ማለት ነው። ስለዚህ ከየት ነው የምንጀምረው የሚለውን ኦልሬዲ ሁላችን እንደምናውቀው ሁላችን ማለት አይችልም፣ ግን ዌብ ዴቨሎፕመንት ሲባል የሚጀምረው ከምንድን ነው? ፍሮም ቬሪ ቤዚክስ ኤችቲኤምኤል እንዲሁም ከሲኤስኤስ ጀምሮ ነው። ከዛ ወደ አድቫንስድ ኮንሰፕቶች ጃቫስክሪፕት ሊሆን ይችላል፣ ሪያክት፣ ኔክስት ጄስ እንዲሁም ደግሞ ወደ ባክኢንድ ኖድ ጄስ እያልን ከፍ እያልን የምንሄደው ማለት ነው። ግን እዚህ ጋር እንዳልኳችሁ እዚህ ጋር ስንመጣ እያንዳንዱ ሰው ከየት መጀመር እንዳለበት ማያውቅ ካለ ለዚያ ክልል የሆነ ስትራክቸር እንዲሁም ፓዝ ሮድማፕ ማሳየት ነው። ሲቀጥል ደግሞ እኔም በማስተማር ነገሮችን ማስተር ማድረግ ነው የምፈልገው ብያችኋለሁ አይደለ? ስለዚህ ኤችቲኤምኤል እና ሲኤስኤስን ከኤችቲኤምኤል ከሲኤስኤስ አይደለም የምንጀምረው ማለት ነው። ኦልሬዲ ኤችቲኤምኤል ሲኤስኤስ ቤዚክ በትንሹ ደረጃ የምታውቁ ካላችሁ ይሁን አንደርስታንድ ታደርጉኛላችሁ ብዬ አስባለሁ። ግን ምንም አንደርስታንዲንግ የሌላችሁ ግን ለምን ከዚያ ጀምረ ምናምን ነገር ልትሉ ትችላላችሁ። ኤችቲኤምኤል እና ሲኤስኤስ እመኑኝ በጣም እናንተ ከምታስቡት በላይ በጣም ቀላል፣ በጣም ለመማር ኤዚ የሆነ ነገር ነው። ስለዚህ ቻናል ቪዲዮ ምናምን ነገር እንትን ብላችሁ ከሆነ በጣም ብዙ ቪዲዮዎች አሉ፣ ስለ ኤችቲኤምኤል የተሰሩ ስለ ሲኤስኤስ የተሰሩ ቪዲዮዎች አሉ። እነዚያን ማየት ትችላላችሁ። እነዚያን በማየት ከኔ ጋር አብራችሁ ማየት ትችላላችሁ። ከኔ ጋር የምንጀምረው ከየት ነው? ጃቫስክሪፕት ላይ ነው የምንጀምረው። ምክንያቱም ኤችቲኤምኤል እና ሲኤስኤስ ያን ታክል ቀላል ናቸው። ለነዚያ ጊዜ ማጥፋትም አይጠበቅብን። ምናልባት ከጨረስን በኋላ ይህን ጆርኒ ተመልሰን ሪካፕ ማድረግ ማለት ኤችቲኤምኤል ሲኤስኤስን ልንሰራ እንችላለን። ግን አሁን የምንጀምረው ጃቫስክሪፕት እንጀምራለን። ጃቫስክሪፕት ከጀምረን ጃቫስክሪፕት ከሰራ ፕሮጀክቶች እንሰራለን። ከዚያ ከጃቫስክሪፕት ወደ ታይፕስክሪፕት እንሄዳለን። ታይፕስክሪፕት እንሄዳለን። ያ ማለት ሞስት ኦፍ ታይም አብዛኛው ሰው የሚሄደው ምንድነው? ጃቫስክሪፕት ከተማረ ወደ ሪያክት ነው የሚሄደው። ግን እኔ በጣም አንደርስታንድ ያደረኩት ነገር ምንድነው? ታይፕስክሪፕት አንድ ሰው ጃቫስክሪፕት የተማረ ሰው ታይፕስክሪፕትን ዊዝን ዴይስ በቀናት ውስጥ እንዲሁ በዛ ይባል በቃ በሳምንት ውስጥ ከቨር ማድረግ ይችላል ታይፕስክሪፕት ማለት። ስለዚህ ያን ታክል ብዙ ጊዜም ስለማይፈጅ ሲቀጥል ደግሞ በጣም ፓወርፉልም ስለሆነ እንደውም ኢንዱስትሪ ላይ በጣም ዲማንድ ያለው ከጃቫስክሪፕት ይልቅ ታይፕስክሪፕት። ምክንያቱም ታይፕስክሪፕት ጃቫስክሪፕት ነው፣ ታይፕስክሪፕት ጃቫስክሪፕት ነው። ያ ማለት ታይፕን ጨምሮ ታይፕ ማለት ስሙ እንደሚያመለክተው ማለት ነው። ታይፕስክሪፕት ጃቫስክሪፕት ፕላስ ታይፕ ነው አጭሩ። እንዲያ ስለሆነ በጣም ቀላል ነው። ይሄን እንማራለን። ከዚያ ቀጣይ ወደ ሪያክት ጄስ ነው የምንሄደው ማለት ነው። ሪያክት ጄስ እንማራለን። ሪያክት ጄስ በጣም ብዙ ኮንሰፕቶች አሉ። በጣም ብዙ ጊዜ እናጠፋበታለን። ይህን ከተማርን በኋላ ቀጣይ ደግሞ
ወደ ባክኤንድ ኮንሰፕቶች እንላለን። ያንን ስንደርስበት እየሄድን እናወራለን። ግን እኛ ጆርናችን የምንጀምረው ምንድን ነው? ከየት ነው? ጃቫስክሪፕት ላይ ነው ማለት ነው። ስቴፕ ባይ ስቴፕ እንሄዳለን። መጀመር የምትፈልጉ ይሄን ጆርኒ መቀጠል የምትፈልጉ ካላችሁ ይሄን ጆርኒ ጆይን አድርጉ፣ አብረን እንሄዳለን ማለት ነው። ኦኬ እንግዲህ ምንድነው ያልነገራችሁ፣ ያው ጃቫስክሪፕት እንጀምራለን። ግን ለቀጣይ ሁለት ቪዲዮዎች መሆን ያለባቸው ብዬ ያሰቡት ምንድን ነው፣ ዌብ ዴቨሎፕመንትን ስንማር አንደኛ ሮድማፑን ማወቅ አለብን። ዌብ ዴቨሎፕመንት ማለት ምን ማለት ነው? ምን አይነት ስኪሎችን ይዟል? አንዴ ምን አይነት ኮንሰፕቶች አሉ? ዌብ ዴቨሎፕመንት ለመማር ምን አይነት ስኪሎች አሉ በመሃል እነዚህ የሚለውን ሮድማፑን ፍሮም ቬሪ ቤዚክስ ቱ አድቫንስ ሌቭል ያሉትን ስኪሎችን አንድ ባንድ እናያለን። በቀጣይ ክላሳችን የሚሆነው ማለት ነው። ከዚያ ቀጣይ ሁለተኛ ክላሳችን የሚሆነው ደግሞ ምንድነው ሃው አክቹዋሊ ዌብ ዴቨሎፕመንት ወርክስ ነው። በቃ ዌብ አፕሊኬሽን እንዴት ነው የሚሰሩት፣ ሃው ፍሮንት ኤንድ እና ባክ ኤንድ እንዲሁም ዳታቤዝ እንዴት ኮሚኒኬት ያደርጋሉ፣ እንዴት ነው እነሱ የሚሰሩት የሚለውን ነገር አንድ ባንድ እናያለን ማለት ነው ቀጣይ ክላሳችን። ከዚያ ቀጣይ ሶስተኛ ክላሳችን ላይ ኦፊሻሊ ጃቫስክሪፕት ጆርኒያችን ይጀመራል ማለት ነው። ጃቫስክሪፕት ጆርኒያችን ይጀመራል። ይህን ስናደርግ በጣም ብዙ ጊዜ አለው፣ በጣም ብዙ ድክመት ይኖረዋል። እናንተም ከኔ ሳይድም ከአንድ ሳይድም በራካችን ላይ ይህ ቻሌንጅ የእናንተ ቻሌንጅ ሳይሆን ይህም ቻሌንጅ ነው። ይህም ኮንሲስተንሲ የሚለካበት ነው ማለት እውነት ለመናገር እናንተ ለመማር ከምታጠፉት ጊዜ በላይ እኔ በጣም ብዙ ከምታጠፉት ጊዜ እኔ የበለጠ ጊዜ እንደማጠፋ እርግጠኛ ነኝ። ምክንያቱም ቪዲዮ ማዘጋጀት እንደዚህ ቀላል ነገር አይደለም። እንዲሁም ደግሞ ቪዲዮ ብቻ ተዘጋጅቶ መሆን የለበትም። ፒዲኤፍ ሊያስፈልግ ይችላል እንደ ሁኔታው። እያንዳንዱ ስለ ቪዲዮ ስለምን የሚያወራ ኮንሰፕቶችን እያንዳንዱ ቪዲዮ ለየራሱ የሆነ ፕሮጀክት ያስፈልጉ ይችላል። ያ ፕሮጀክት መዘጋጀት ይኖርበታል። ኤክሰርሳይዝ ያስፈልጋል። እነዚህ ነገሮች ማዘጋጀት ስላለባቸው እመኑኝ ከእናንተ በላይ ብዙ ጊዜ ማጠፋው እኔ ነኝ። ስለዚህ ይህን ጆርኒ መጀመር አለባችሁ ማለት ነው። ሰምታችኋል። እኔ ይህን ጆርኒ ሳላቆም እናንተ ማቆም የለባችሁም። እንግዲህ በቀጣይ ቪዲዮ እንገናኛለን ማለት ነው። ለዛሬ ያለ ቪዲዮ ይሄ ይመስላል። ቻው፣ ሰላም ሁኑ።